ኢንፍሉዌንስ ሊኖረው አይገባም ብዬ አምናለሁ። እስቲ የሆነ ነገር ልጠይቃችሁ። ለመጨረሻ ጊዜ በሶሻል ሚዲያ ስለምትከተሏቸው ሰዎች ራሳችሁን የጠየቃችሁት መቼ ነው? ወይስ የሆኑ ሰዎች ስለሚከተሏቸው ነው እናንተም እየተከተላችሁ ያላችሁት? በጨለምተኝነት የሆነን ሰው በተከተልን ቁጥር ራሳችንን እያጣን ነው የምንመጣው። አላማችንን እያጣን፣ የመፈጠራችንን ትርጉም እያጣን እንሄዳለን ማለት ነው። በየቀኑ በሚሊዮን የሚቆጠሩ ሰዎች ከእንቅልፋቸው ይነሳሉ። የመጀመሪያ የሚያደርጉት ነገር ቀናቸውን አቅደው ራሳቸው ላይ ለመስራት ራሳቸውን ለመገንባት ሳይሆን ጀስት የሆነ ሰው በጣም የሚከተሉት ሰው አለ ሶሻል ሚዲያ ላይ። እሱ ሰውዬ ምን አረገ፣ ዛሬ የት ሄደ፣ ዛሬ የት ዋለ፣ ዛሬ ምን አይነት ነገሮችን እየሰራ የሚለውን ቼክ ለማድረግ ነው ብዙ ሰው የሚነሳው። እና እናንተ እስከ እነርሱ መሀል ናችሁ ወይስ የራሳችሁ ፐርፐዝ ያላችሁ የራሳችሁን አላማ ይለያችሁ ራሳችሁን እውነት ለመከተል የምትነሱ አይነት ሰዎች ናቸው? ጀስት ስክሮል ለማድረግ ላይክ ለማድረግ ሼር ለማድረግ እናም መቼም በአካል አግኝተው ስለማያውቁት ሰው ዲፌንድ ለማድረግ ለመከራከር፣ ከሰው ጋር ለመሳደብ፣ ከብዙ ሰዎች ጋር ለመጣላት የምነሱ ብዙ ሺህ ሰዎች አሉና ከነዛ ሰዎች መሀል ከሆነን በጣም ጥያቄ ውስጥ ነን ማለት ነው። እና በጣም የሚያስፈራው ፓርት ምን እየተከናወነ ራሱ እንደሆነ አናውቅም ማለት ነው። እንደዛ አይነት ሰዎች ምን እየተከናወነ ነው በነዛ ህይወት ውስጥ? ብዙ ጊዜ እንደ ኢትዮጵያዊ ብዙ ክርስቲያን እንዳለው ካንትሪ ምንድነው የምንለው? እኛ ጣዖትን እናመልክም ነው። ጣዖት ምንድነው ነው? ዛሬ ላይ በዚህ ዘመን ላይ ጣዖት ምንድነው? የምርም ትርጉሙን እናውቃለን? የምርም ጣዖት የሆነብንን ነገር ለይተን እናውቃለን ወይ ብለን ስንጠይቅ ግን አናውቅም ማለት እንችላለን። ነገር ግን ተመልከቱ፣ ዛሬ ላይ ጣዖት የምንለው አላማ ሳይኖረን የሆነ ነገርን በህይወታችን ላይ የማያደርገውን ሰው መከተል፣ ፎሎ ማድረግ፣ ሼር ማድረግ፣ ላይክ ማድረግ፣ ስለሱ ቆሞ መከራከር፣ የራሳችንን አላማ የራሳችንን ፐርፐዝ እግዚአብሔር ለእኛ የሰጠንን አላማ ትተን መከራከርና ስለነርሱ ብቻ ማውራት ህይወታችን ከሆነ ይሄ ጣዖት ነው ማለት ነው። በማለዳ ተነስተን የምናደርገው የሱን ወይም የሷን ቪዲዮ መከተልና ማየት፣ ዛሬ እኮ እንትና እንደዚህ አደረገ፣ ዛሬ እኮ እንትና እንደዚህ አደረገች፣ እዚህ ቦታ ሄደች፣ ከሱ ጋር እንደዚህ ሆነች፣ እንትና እንዲሆነ የምንለው ብቻ ከሆነ ህይወታችን ያ ነው በዚህ ዘመን ጣዖት ማለት ነው። ሌላ ይሄ ምስል መስራትንና እንደ ድሮ ዘመን የሆነ በወርቅ የተሰራ ምስልን ማምለክን እንዳትጠብቁ። ለህይወታችን አንዳች ጠቃሚ ትምህርት የማይሰጠውን ሰው ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እና በየቀኑ የሱን ህይወት ቼክ ማድረግ በራሱ የአሁኑ ጊዜ ጣዖት ነው ማለት ነው ብዬ አምናለሁ እኔ። ከዛም እሱ የሚናገረው ነገር ሁሉ እውነት ይሆናል። ከዛ እሱ የሚያከናውነው ነገር ሁሉ ላይፍ ስታይሉ የብዙዎች አላማ ይሆናል ማለት ነው። በቃ ፐርፐዛቸው የዛን አይነት ላይፍ ስታይል መኖር ይሆናል ማለት ነው። ግን እውነቱ ይሄ ነው። በጭም ማንክደው እውነቱ ይሄ ነው። ዝና መቼም ቢሆን እውነት አይደለም፣ ሆኖም አያውቅም። ከዛ ደግሞ ብዙ ፎሎወርስ የእሴት የመልካም እሴት ምሳሌ ሊሆን አይችልም። ማለትም ብዙዎቻቸው ለዛም ነው ብዙ በዚህ ዘመን ቫይራል ሆኖ ብዙ ታዋቂ የሆኑ ሰዎች ሪል የሆነ ኢንፍሉዌንስ በሆነ ሰው ላይ አሳድረዋል። ማለትም ይሄ እውነተኛ የሆነ እሴት የአገራዊነትን ሃይማኖትን የሚያከብር የተለያየ በቃ በእኛ ሶሳይቲ አክሴፕቴብል የሆነ ነገር ይዘው አይደለም። ብዙዎቻችን ይሄ የአደባባይ ምስጢር ነው፣ ሁላችንም እናውቃለን ብዬ አስባለሁ። እና እስቲ ድጋሚ አንድ ጥያቄ ልጠይቃችሁ። ስንት ጊዜ ነው በሶሻል ሚዲያ ከምታዩት ነገር የተነሳ ራሳችሁን ከሌላ ሰው ጋር አወዳድራችሁ እኔ ብቁ አይደለም፣ እኔ ምንም ጥቅም የለኝም፣ በቃ ከሁሉ የኋላ ነኝ፣ በቃ ከሁሉም ወደኋላ ቀርቻለሁ፣ ህይወቴ ምንድን ነው፣ በጣም ተስፋ የለኝም ብለን ራሳችንን የወቀስንበትና ትክክለኛ ትራክ ከመፈለግ ይልቅ መንገዳችን ላይ ከመስራት ይልቅ ተስፋ በመቁረጥና በሐዘን በተለያዩ ራስን በመጥላት ሊሆን ይችላል እና ራሳችን ላይ ኮሽን በማንሳት ሊሆን ይችላል እና እግዚአብሔር ላይ በማማረርም ሊሆን ይችላል ያሳለፍናቸው ቀኖች ያሉ ስንቶቻችን እሱን ራሳችንን መጠየቅ እንድንችል አበረታታቸዋለሁ። ነገር ግን እነርሱ የሚያሳዩት ህይወት ሪል የሆነ በየቀኑ የሚኖሩት ነገር ሳይሆን ጀስት ሃይላይቱን ነው። አይዲያል የሆነ ላይፍ ስታይላቸው ሊሆን ይችላል ወይ ደግሞ በሆነ ባገኟት በትንሽ ብር በሆነ ነገር ብቻ ተከራይተው የሆነ ነገር ብዙ ነገሩ ፌክ ስለሆነ በዚህ ዘመን ማለት ነው
እና በሱ የሚያሳዩትን ህይወት የኛ በቃ ድሪም ላይፋችን ነገ ፊውቸር ላይ የምንፈልገው አይነት ህይወት አድርገን መውሰዳችን በጣም አላማ የሌለንና ራሳችንን የምንጠላ አይነት ሰዎች ያደርገናል ማለት ነው። ምክንያቱም ዝና ጥበብ አይደለም። ብዙ ሰው ዝና ሊያገኝ ይችላል በሆነ መንገድ። ቅድም እንዳልኳችሁ የሆነ ዊርድ ነገር በማድረግ የሆነ መጥፎ ነገር ለማድረግ እንዴት እንደዚህ ያደርጋል? አሁን እናስታውሳለና መቃብር ቦታ ሄዶ ዘመሩ ከተባለ እሺ ለምን እንደዚህ ያደርጉ የየ ተባለ። ከዛ በኋላ ታዋቂ ሆኑ። ከዛ ይቅርታ ይጠይቃሉ ምናምን ነገር የሆነ በቃ ማይሆን ነገር አርጎ ዝነኛ ሊሆን ይችላል። ያ ግን ያ ዝና ጥበብ ሊሆን አይችልም። ለኛ ለህይወታችን የሆነ ነገር የሚጨምር ቫልዩ አድ የሚያደርግ ጥበብ ሊሆንን አይችልም። ከዛ ደግሞ ታዋቂነት እውነት አይደለም። አንድ ሰው ታዋቂ ሆነና የሱ ቃል ሁሉ መሰማት አለበት፣ የሱ የምናገረው ነገር ሁሉ ልክ ነው የሚል አይነት አስተሳሰብ ላይ እየደረስን ከሆነ ራሳችንን መጠየቅ፣ ጥያቄ ውስጥ ማስገባት መቻል አለብን ብዬ አስባለሁ። በጨለምተኝነት የሆነን ሰው በተከተልን ቁጥር ራሳችንን እያጣን ነው የሚመጣው። አላማችንን እያጣን የመፈጠራችንን ትርጉም እያጣን እንሄዳለን ማለት ነው። ስለዚህ የምንከተላቸው ሰዎች ሪዝኔብል ሆነን በምክንያት በእኔ ህይወት ላይ ምንድን ነው የሚጨምረው፣ በእኔ ህይወት ላይ ቫልዩ አድ የሚያደርገው ምንድን ነው፣ የትኛውን ነገር መጠቀም እችላለሁ፣ የትኛው ነገር ለፊውቸር እኔ ቢውልድ ለማድረግ ለማስበው ፐርሶናሊቲ ወይም ለዛ ብራንድ የሚጠቅመኝ ምንድን ነው፣ ምን አይነት አስተዋጽኦ ያደርጋል ብለን እየጠየቅን ነው መከተል ያለብን። ቢካውዝ መልካም እሴት የሌላቸው ብዙ ፎሎወርስ ያላቸው በሚሊየንስ ተከታይ ያላቸው በሚሊየንስ ላይክ እና ቪው የሚያገኙ ሰዎች የሞሉበት ጊዜ ላይ ስለሆነ ያለን ስለ ማንነታችሁ በትክክል ካሰብን እኔም ሆንኩ ሌላው ፖዚቲቭሊ ስለራሳችን የምናስብ ከሆነ ፖዚቲቭሊ ስለማንነታችን የምናስብ ከሆነ እኛ የተፈጠርነው ሌሎችን ለመከተል አለ። ይሄንን በጣም መያዝ ያለብን ጉዳይ ነው ብዬ አስባለሁ። እኛ የተፈጠርነው ሌሎችን ለመከተል ለሌሎች ለማጨብጨብ የሌሎችን ህይወት ለመመኘት ሳይሆን እያንዳንዱ ሰው በዚህ ምድር ላይ ሲፈጠር ዩኒክ የሆነ ዓላማ አለው። ዩኒክ የሆነ የሱ የሆነ መንገድ አለው። የሱ የሆነ ላይፍ ስታይል አለው እና ሌሎችን ለመከተል ወይም ሌሎችን ለማስመሰል ሌሎችን በቃ አድማየር እያደረግን ብቻ እንድንኖር እግዚአብሔር አልፈጠረንም። ይሄ ሀቅና ሀቅ ነው፣ እውነት የሆነ ነገር ነው። ስለዚህ የራሳችንን መንገድ መፈለግ፣ የራሳችንን ህይወት ለመኖር መጣር፣ ልዩነትን መፍጠር የሚያስፈራ ነገር አይደለም ብዬ አስባለሁ። እዚህ ጋር ብዙዎች ለማለት የሚፈሩትን ነገር ልበል። ሁሉም ኢንፍሉዌንሰር ኢንፍሉዌንስ ሊኖረው አይገባም ብዬ አምናለሁ። ልድገማ፣ ሁሉም ኢንፍሉዌንሰር ኢንፍሉዌንስ ሊኖረው አይገባም። እውነት ለመናገር በኢትዮጵያም ኮንቴክስት የውጮቹ እንደውም ይሻላሉ። በተለይ በእኛ ሀገር ኢንፍሉዌንሰር የሆኑ አብዛኛዎቻቸው ማለት ይቻላል ኦልሞስት ከግማሽ በላይም ግማሽም ማድረግ ይቻላል ሪሊ ኢንፍሉዌንስ ሊኖራቸው አይገባም ነበር እንደ ማንነታቸውና እንደ ላይፍ ስታይላቸው ብናይ ማለት ነውና ወይ ደግሞ ለኮሚኒቲው የሚያመጡትን ወይም ደግሞ ኢንቮልቭ የሚያደርጉትን ትክክለኛ ቫልዩ ስናስብ አይገባም ብዬ አምናለሁ። በዚህ ዘመን አንዳንዶች የት እንደሚሄዱ ራሱ አያውቁም። መጨረሻቸው የት እንደሆነ ክሊር የሆነ ኢሜጅ አስቀምጡልን ብትሉ ራሱ አይችሉም፣ ማስቀመጥም አይችሉም፣ አያውቁትም ሁላ። ነገር ግን ብዙዎችን ይመራሉ። ማአት ተከታይ ያላቸው ኦልሞስት ይመራሉ ስንል የሆነ ኤሌክት ተደረገው የሆነ ሰው እጅ አንስቶ ምናምን የኬሌ መሪያችን ይሁን ሆኖ ሳይሆን ብዙ ሺህ ተከታይ ያላቸው ሚሊየንስ ተከታይ ያላቸው፣ ነገር ግን ራሳቸው ነገ ምን እንደሆነ አያውቁም። በቃ ዝም ብሎ ተነስተው ሞቅታ ነው እያንዳንዱ ቀን ላይ ሞቅ እንዳላቸው ደስ እንዳላቸው ያወራሉ፣ ይናገራሉ፣ ይፈጽማሉ የሚፈጽሙትን ነገር። they don't care about the value of community or anything። እናንተ ስለምትፈልጉት ነገር ቫልዩ አይሰጡም ማለት ነው። ሶ የት መድረስ እንደሚፈልጉ ለዩ። ከዛ በኋላ ልዩነትን ለመፍጠር አትፍሩ። በቃ የሆነ ሶሳይቲ የሆነ ኮሚኒቲ እናንተ ያላችሁበት አጨብጭቦ የሆነ ነገር የሚከተል ከሆነ no this is not my value ማለት ትችላላችሁ፣ መብታችሁ ነው ማለት ተቃራኒ ለመሆን ሳይሆን የምር ክሊር የሆነ ልዩ የሚያረጋችሁን የራሳችሁን ፐርፐዝ ያዙ። ከዛ በኋላ ኖ ብላችሁ ጎን መያዝ ትችላላችሁ። ለምን 100,000 ሰው አይሄድም ያንን መንገድ? ብቻችሁን የራሳችሁን መንገድ ተከተሉ። የዛኔ የራሳችሁን ማጣትና ይሄ የሚያስጠላ ህይወት አሁን በዚህ ዘመን በብዛት እንደምናየው ራስን ወደ ማጥፋት፣ ራስን ወደ ማጉዳት፣ ትውልዱን ወደ ማጉዳት፣ ህፃናትን ወደ መድፈር ምናምን የሚሄድ ትውልድ ከዚህ ማይንድሴት የተነሳ ነው ብዬ አስባለሁና ስለዚህ ራሳችሁን ጠብቁ። የራሳችሁ ዓላማ ይኑራችሁ። በዓላማችሁ ለመጓዝ ጨክኑ። ግን ልዩነት ለመፍጠር አትፍሩ። ከዛ በኋላ የዛኔ የራሳችሁ የሆነ ህይወት ታገኛላችሁ ብዬ አስባለሁ።
በመጨረሻ ማለት የምፈልገው እውነትንና ትክክለኛ ዓላማችሁን እና የእግዚአብሔርን ሐሳብ ወይም ደግሞ የፈጠራችሁን የፈጣሪን ዓላማ ተከተሉ እንጂ ታዋቂነትን፣ ቫይራል መውጣትን ወይ ደግሞ ብዙ ሰው የተከተላቸውን ሰዎች ብቻ አትከተሉ። የምንከተለው እውነት ሊኖረን ይገባል። የምንከተለው ዓላማ ሊኖረን ይገባል። የምንከተለው አምላክ ሊኖረን ይገባል ብዬ አስባለሁ። እንደዛ አይነት ፐርፐስፉል የሆነ ህይወት ያለው ሰው በመጨረሻ ኢንፍሉዌንስ መፍጠሩ አይቀርም። ሪል የሆነ ማለት ነው። የሆነ ጭብጨባና ሆይታ ያለበትን ሳይሆን ትክክልም ትውልድ ላይ የሚሰራ ትውልድን የሚታደግ ኢንፍሉዌንስ ሰዎች ላይ መፍጠር ይችላል ብዬ አስባለሁ። እስካሁን ቆይታችሁ ከሆነ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎችም ሊጠቅም ስለሚችል ቪዲዮውን ሼር ማድረጋችሁን፣ ላይክ ማድረጋችሁን እንዳትረሱ ብዬ በትህትና አሳስባችኋለሁ። መልካም ቆይታ።